ሰላም ፋሚሊ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ደህና ናችሁ? እንዴት ናችሁ አላችሁ? ደህና ናችሁ? እስኪ አዲስ ቻናል ከፍቼ ነው እና ውዶች የሰብስክራይብ አድርጉኝ አትለፉ ማለት ነው። እና ሰሞኑን ደግሞ በጣም ቢዚ ነበርኩኝ። እንደምታውቁት ዱባይ በጣም ዘንቦ ነበረ። ክላሳችንን አሁን ባሳያችሁ እንዳለ ዝናብ ገብቶ በጣም ዘንቦብን ምናምን ነገር አሁን ነው የጨረስነው። ለዛ ቢዚ ሆኜ ነበር እና ያኛው በፊት የከፈትኩት ቻናል ነበረኝ። እሱ ደግሞ ትንሽ ስላስቸገረኝ በዚህ መጥቻለሁ ማለት ነው። እንዴት ናችሁ እናንተ? ደህና ናችሁ? እንግዲህ እያበረታታችሁኝ ማለት ነው እና ቶሎ ቶሎ እስኪ ልበልና እነሳለሁኝ እንጂ በጣም ነው ስራ ያለብኝ። ዝናብ ውጭ ላይ ምንም አይመችም እና ለማንኛውም በጣም ስራ ቢዚ አድርጎኛል እውነት ለመናገር ማለት ነው። ዝናቡ እዚህ ሀገር ምንም ቅጥ የለውም። አንዴ ከመጣ ቤቱን ሁሉ ይገባል እና እዚህ ቤቱ ያምራል እንጂ ምንም አይከላከልም። ሆነን ለመናገር እንደኛ ሀገር ዝናብ ቢዘንብ ጎርፍ ይዟቸው ይሄዳል እና እንደዛ ነው እላችኋለሁ። ማሮች እየደህና ናቸው አላቸው። አበረታቱን በዚህኛው ዩቱብ ማለት ነው እና እስኪ አብረን እንስራ፣ አብረን እንደግ ውዶችዬ፣ ማርያምን አብረን እንደግ ጌታ እና እኔ አዲስ ነኝ። ያኛው ራሱ ብዙም አልሰራውበትም ግን ትንሽ 1-7 ወር ስለሆነው ያንን ትቼ ወደዚህ ወደ ሌላ ከፍቼ በዚህ የመጣሁት ለዛ ማሮችዬ። እንግዲህ ከአጠፋውም እየመለሳችሁን ተስፋ አደርጋለሁኝ። ከእናንተ ጋር አብረን እንሰራለን ብያለሁኝ ማሮቼ። ሰው ውጭ እያየሁኝ ማር ያልኩኝ እናንተም ማለት ነው ማሮችዬ፣ ውዶችዬ፣ ፍቅሮችዬ እላችኋለሁኝ። እንግዲህ እስኪ እኔ ምንም የማውቀው ነገር የለም። እናንተ የምታውቁትን ቢያንስ እስከዛሬ ትንሽ ሄዳችሁ ይህንን ቪዲዮ ስታዩ ማለት ነው አስተያየታችሁን ስጡኝ። ይሄ በዚህ ቢሆን፣ ይሄ በዚህ ቢሆን አሪፍ ነው ብትሉኝ ደስ ይለኛል እና ያው ሁሉም ነገር ከልምድ ነው የሚለመደው ብዬ ነው። እንግዲህ ደግሞ አንዳችን ያወቅነውን አንዳችን ማሳወቅ አሪፍ ነው እና እስኪ እንተጋገዝ ማሮቼ። ምንም ይሄ አረብ ሀገር ከሆነ ማለት ነው ምንም የሚፋታን ነገር አይደለም። እኛ አብቅቶ በቃ ከዚህ የምንወጣው ማለት ነው አንዳንድ ጊዜ በቃ የምንወጣው ከዚህ ይመስለኛል። በቃ ሁሉ ነገር እኛ ጉልበታችን ካለቀ፣ ሁሉ ነገራችን ካለቀ በኋላ ይመስለኛል እና በዚህ እንኳን ቢያንስ ተጋግዘን ሀገራችን ስንገባ እንኳን የምንሰራበት ቢሆን ደስ ይለኛል። እኔ ሁላችንም ማንም ያለ ማንም ምቀኝነት በነገራችን ላይ እኛ እኮ ለሰው እንተርፋለን። እውነት እኛ እኮ ማለት ነው ማንንም ያሳደግን እኮ እኛ ነን እኮ እግዚአብሔር ነው። እኛ እዚህ ቁጭ ብለን ጉልበታችን እንትን እያለን ግን ማንንም እናሳድጋለን እና እኛን ጠንክረን በርታ፣ አንድ ላይ ምቀኝነት አይኖርብን፣ እንስራ ማሮቼ። ይህንን ለማለት ነው እና ዱባይ ያላችሁ ደግሞ ዝናቡ ጎርፍ ይዞን እንዳይሄድ አትፈሩ አትሉ። እኔማ የሆነ ቪዲዮ ምናምን ራሱ ሳይ ማለት ነው እንዴ ኧረ እዚህ ከመጣ ምናምን እላለሁ እኛ ምናምን ነገር። ምክንያቱም የእነሱ ሀገር የዚህ ሀገር ምንም እንትን የለውም ደለል ስለሆነ ይሄ መውረጃ ምናምን የሚባል ነገር የለም። እኛ ሀገር አሁን ጫካ እንትን ስለሆነ ተራራማ ስለሆነ ውሃው ቢዘንብም የት እንዲሄድ አይታወቅም ዝናቡ ማለት ነው። እዚህ ግን የዘነበችው እዚሁ ነው እንጂ ቁጭ የምትለው የትም አትሄድም እና እንደዛ ነው። ለዛ ነው ስራ ብዝት ብሎብኛል ሰሞኑን። ኪችን ገባ ውሃ ማለት ነው። ምንም አሁን ዝም ብዬ እስኪ ልልቀቅ ብዬ ነው እንጂ ምንም ዝም ብዬ ነው እንትን ያልኩት ማለት ነው እና ውሃ ገባ
ክላሳችን እኛ እንትን ቁጭ ብለን ወደ በሌሊት 6 ሰዓት ላይ እራት ልንበላ ወጥተናል እኛ። ከዛ በዛን ጊዜ ኃይለኛ ዝናብ ዘንቦ ኖሯል። ለካ ክላሳችን እንዳለ እኔ ልንተኛ ስንመጣ እንዳለ በስብሷል ማለት ነው። በስመ አብ። ከዛ መተን እንደገና ፍራሹን ወደ ላይ አንስተን እንዳለ ግማሻችን ወደ ሳሎን ሄደን ተኛን፣ ግማሻችን ደግሞ ክላስ እዚሁ የማይዘንብበት ቦታ ተኛው ማለት ነው። ለዛ አሁን ክላሱ ብድ ብሏል። ቤቱ ራሱ ልብስ ማጠብ አልችልም ነበር እኔ ምናምን ነገር እና እተውኝ ስራ በስመአብ እላችኋለሁ። እና አሁን ድክም ብሎኝ ማለት ነው። በዚች እስኪ ክላስ ገብቼ የሆነች 5 ደቂቃ ነገር የማርፍባት ሰዓት ላይ እሷን ልጠቀም ብዬ ነው። እና ማሮቼ እንግዲህ ወደፊት ደግሞ አሪፍ ነገር እናመጣለን። ሰብስክራይብ አድርጉኝ፣ አበረታቱኝ፣ ላይክ አድርጉኝ ነው የምላችሁ። ስልክ እየተደወለ ነበር እና ማሮችዬ እንደዛ ነው። እና ምን ይመስላችኋል? አንድ ላይ ተያይዘን ብንሄድ ምን ይመስላችኋል ማሮቼ? እና እንደዛ ነው እላችኋለሁ። እንደዛ ነው እላችኋለሁ ውዶችዬ። እስኪ አሁን ይሄ አዲሱ ዩቲዩብ ይጸድቃል ወይስ አይጸድቅም? ያኛው ማርያምን እምቢ አለኝ። ምንም አልሆነም ነበረ፣ ግን ቤት እየቀየርን ነበርና በጣም ብዙ ስራ ሲበዛብኝ ምናምን ነገር አቆምኩት ማለት ነው። ጭራሽንም ስልክ መያዝ ተውኩኝ ምናምን ነገር እና አሁን ደግሞ እስኪ በዚህ መጥቻለሁ። እስኪ እግዚአብሔር ፍቃዱ ከሆነ እንግዲህ አብሬ ከእናንተ ጋር እንሰራለን ብዬ አስባለሁ። ማሮች በርቱ። ምንም አይነት ተስፋ መቁረጥ ነገር የለም። ደግሞ እኛ ምንም ነገር ማድረግ እንችላለን። እኛ ማለት ምንም ነገር መቀየር እንችላለን፣ መስራት እንችላለን። እና ለማንኛውም እንደዛ ነው እላችኋለሁ ማሮቼ። በቻልነው አቅም ባለን ደቂቃ ምንን ለመናገር የሰው ቲክቶክ ስክሮል እያደረግን እዛ እየሄድን ኮሜንት እየጻፍን እንትን ከምንል የእነሱን ከምናሞቅ የራሳችንን አሙቀን ሀገራችን ስንገባ መቋቋሚያ ቢሆንም ጥሩ ነው። አሁን እኛ እዚህ ቁጭ ብለን እዛ ስንሄድ ምንም አይነት ስራ የለም፣ ምንም አይነት እንትን የምንለው ነገር የለም። እና እዛ ሄደን እዚህ የሰራነውን ነው የምናራግፈው። ደግሞ ብር ሲገባ ነው እንጂ ሲወጣ አይታወቅም። ሲሰራ ነው እንጂ የሚታወቀው፣ ሲጠፋ በአንድ ቀንም ሊጠፋ ይችላል። እናንተ በ10 አመት ያጠራቅማችሁት በአንድ ቀንም ሊጠፋ ይችላል። ስለዚህ በቻልነው አቅም በዚህ እንኳን ብንጽናና፣ ብንሰራ፣ ብንተጋገዝ ማርያምን ሆነን ለመናገር እኛ ለእኛ ካልሆንም ማንም መጥቶ እኛን አያግዘንም። ዛሬ አንድ ሰው ሚዲያ ላይ እንኳን ወጥታችሁ የሆነ ነገር እንኳን ብትጠይቁ ማንም ዞር ብሎ አያችሁም። እናንተ ይዛችሁ ተገኙ እንጂ አትለምኑ። እኛ ደግሞ ከአሁን በኋላ የማዳም ቅመሞች ማርያምን መንቃት አለብን፣ እውነት ለመናገር ማለት ነው። አንድ ላይ ከሰራን የማናድግበት ምንም አይነት ነገር የለም። እና እኔ በቅንነት እሰራለሁ፣ በቅንነት እናንተ አገለግላለሁ። ምንም ችግር የለብኝም። እና ለማንኛውም ያው እንደዛ ነው እላችኋለሁ። እንግዲህ እስኪ ያላችሁንም ማስተያየት ኮሜንት ላይ ምናምን ጻፉልኝ ማሮችዬ። በመጨረሻም እግዚአብሔር ከእናንተ ጋር ይሁን፣ እግዚአብሔር ከኛ ጋር ይሁን።
እግዚአብሔር ለሀገራችን ያብቃን፣ የልፋታችንን ዋጋ ይቁጠርልን። ሁላችንም ሀገራችን ሄደን የምንደሰትበት ጊዜ ያምጣልን። ከአረብ ገረድ ከዚህ ከሰው ሀገር በቃችሁ ይበለን። በሀገራችን ገብተን እኛም እንደ ሰው የምንኖርበትን ጊዜ ያምጣልን እላችኋለሁ። ወዳችኋለሁ ማሮች።